ሰዓት ሳላዛንፍ በተለመደው ሰዓት ከእንቅልፌ ነቃው። ተጣጥቤ ጸሎት አደረስኩ። ሁልጊዜም ቢሆን ቀኔን የምጀምረው በጸሎት ነው። ከዛም ቁርስ እየሰራው ቤቱን አጸዳው። ልብሴን ቀያይሬ ቁርስ አቀራርቤ ወደ ልጄ ክፍል ገባው። እሷ ያለ ሐሳብ ለጥ ብላ ሌላ ዓለም ውስጥ ናት። እኔም የምፈልገው እንደዚህ ያለምንም ሐሳብ እንድተኛልኝ ነው። ለሷ እኔ ያለውላት። ስለዚህ በጭንቀት እንቅልፍ እንድታጣ አልፈልግም። በሕይወት እስካለው እሷ እንዳይጎልባትና እንዳይከፋት እሯሯጣለሁ። ቢቻለም በሩጫ የተሞላች ዓለም ናት። ሕይወትን ለማሸነፍ መሮጥና ከችግሮቻችን ጋር መጋፈጥ ግድ ነው። በተለይ ደግሞ የእኛ መኖር ለሌሎች አስፈላጊ መስሎ ከተሰማን እረፍት አይኖረንም። እኔም እዛ ቦታ ላይ ነኝ። የመሳሳላት ልጄ ባትኖር ኑሮ አሁን በሕይወት አልኖርም ነበር። ወይም ደግሞ የምኖረው ኑሮ ትርጉም የሌለው በከንቱ መልፋት ብቻ ይሆናል። አልጋው ጫፍ ላይ ቁጭ ብዬ ጸጉሯን እየነካከው ሕይወቴ ተነሽ ትምህርት ቤት እንዳይረፍድብሽ ብዬ ቀሰቀስኳት። እሷም ተነሳች። አሁን ተነስቻለሁ፣ ልብስ ልቀይር ስለሆነ ከክፍሌ ውጭልኝ አለችኝ። ሕይወት ከአባቷ ጋር በመለያየቴ ተናዳብኛለች። ከአባቷ ጋር ለመለያየታችን ምክንያቷ እኔ ብቻ መስላታለሁ። በእኔና በአባቷ መሃል ብዙ ነገሮች አሉ። እነሱ አልታዩአትም። እሷ የታያት እኔ አልፈልግም፣ ከዚህ በላይ ትዕግስት የለኝም ብዬ መጀመሪያ የፍቺ ወረቀት ማስገባቴ ነው። ለምን እንደዛ እንዳደረግኩ ላስረዳት ሞክሬያለሁ። እሷ ግን ለመረዳት ፈቃደኛ አይደለችም። እሷ ፊት ብትነሳኝም እኔ ግን ልጄን በጣም እወዳታለሁ። ያለ እረፍት የምሰራውም ለሷ ነው። የሰው ፊት እንዳታይና ምንም ነገር እንዳይቸግራት ነጭ ላብ እስኪወጣኝ እሰራለሁ። ቁርሳችንን በልተን እሷን ወደ ትምህርት ቤት ሸኘዋት። የሀብታም ልጆች የሚማሩበት ትምህርት ቤት ነው የማስተምራት። አባቷ የተወሰነ ገንዘብ ይልካል። ከዛ ላይ ጨምሬ ለትምህርት ቤት ሸፍናለሁ። እኔ መንግስት ትምህርት ቤት ውስጥ ነው የማስተምረው። ከስራ ስወጣ እየተከፈለኝ የማስጠናቸው ልጆች አሉ። ከዛ ተመልሼ የቤቱን ስራ እሰራለሁ። እረፍት ባይኖረኝም ደስተኛ ነኝ። ምክንያቱም የማደርገው ሁሉ ለልጄ ስለሆነ። እኔ የማስተምረው 11ኛና 12ኛ ክፍል ተማሪዎችን ነው። በሰውነት ገዘፍ በእድሜ ከፍ ያሉ ተማሪዎች ናቸው። በዛ ላይ አፍላ የሆነ እድሜ ላይ ስለሆኑ እነሱን መቆጣጠር እጅግ ከባድ ነው። አንዳንድ እኔን የሚረዱና የሚያዳምጡ ተማሪዎች አሉ። ከነሱ መካከል ዮናስ የተባለው የ12ኛ ክፍል ተማሪ እኔን ይበልጥ ለመቅረብ ይሞክራል። ዮናስ ግቢ ውስጥ አስቸጋሪ ከሚባሉ ተማሪዎች አንዱ ነው። የግል ትምህርት ቤት ውስጥ ነበር የሚማረው። በጸባዩ ምክንያት ቤተሰቦቹ የመንግስት ትምህርት ቤት እንዲገባ አደረጉት። እዚህም መጥቶ ጸባዩ ሊስተካከል አልቻለም። ሴቶችም ወንዶችም ተማሪዎች ይፈሩታል። አንዳንድ ሴት ተማሪዎች ይወዱታል። ዮናስ አሁን ላይ የ2ኛ ዓመት የዩኒቨርሲቲ ተማሪ መሆን ነበረበት። ግን እሱ በጸባዩ ምክንያት እዛ መድረስ አልቻለም። ዮናስን በተወሰነ ዕድሜ ይበልጠዋለሁ፣ ግን እሱ ሁኔታው እንደሚበልጠኝ ነው። አንዳንዴማ መምህሩ መሆኔንም ይዘነገዋል። የዮናስን ትኩረት ስለሳብኩ ብዙ ሴት ተማሪዎች ይጠሉኛል። እሱ ግን ብቻዬን ካየኝ ወደ እኔ መጥቶ ልክ እንደ ጓደኛ ያወራኛል። ይህንን ነገሩን አልወደድኩትም። ምክንያቱም እንደ አስተማሪና ተማሪ መከባበር ግዴታ ነው። ችግር አለ እንዴ? ምን ልርዳህ ብዬ ስጠይቀው ከአንቺ ጋር መቀራረብ እፈልጋለሁ፣ ለየት ያልሽ ሴት ነሽ ይለኛል። ይሄ ንግግሩ ቀስ በቀስ ወደ ንቀት ሊቀየር ይችላል። ስለዚህ ፊት አልሰጠውም። ስለ ትምህርት የምረዳ ነገር ከሌለ መሄድ ትችላለህ እለዋለሁ። እንዲሁም አንድ ቀን ለምን ቅዳሜ አብረን ፊልም አናይም አለ። እኔ እኮ የቆሎ ጓደኛህ አይደለሁም፣ መምህርህ ነኝ። በዛ ላይ ታላቅህ ነኝ። ከዚህ በኋላ መስመርን እንዳታልፍ ብዬ ተቆጣሁት። እሱ ግን ምንም አልመሰለውም። 5 ወይም 6 ዓመት ነው ብትበልጭኝ። ይሄ ደግሞ በመካከላችን ብዙ ርቀት አለ ማለት አይደለም። በደንብ አስቢበት። እዚህ ትምህርት ቤት ውስጥ ብዙ ሴት መምህራኖች አሉ። ከነሱ ለይቶ እኔን እንደዚህ ማለቱ ንቀት መስሎ ታየኝ። ይህን ያክል የተዳፈረው ስለናቀኝ ነው አልኩኝ።
ዛሬ ወደ ክላስ ስገባ ተነስቶ የቦርዱን ማጥፊያ ተቀብሎ ማጥፋት ጀመረ። እኔ እንዲያጠፋ አልጠየቅኩትም ነበር። እንዲሰሩ የሰጧቸው አሳይመንት ስለነበር የሰሩትን ወረቀት መሰብሰብ ጀመርኩ። እሱም የታጠፈ ወረቀት ሰጠኝ። ለየት ያለ እንደሆነ ገምቻለሁ፣ ግን እዚህ ተማሪ ፊት ገልጬ ማየት አልፈለኩም። ስወጣ የእሱን አሳይመንት ቀድሜ ያየሁት። ወረቀቱ ላይ ያሰፈረው የሰጠሁትን ጥያቄ መልስ ሳይሆን ግብዣይን ተቀበይኝና አብረን ሲኒማ እንግባ የሚል ነው። በጣም ተናደድኩ። ይሄ ልጅ መስመር እያለፈ ነው። ስለዚህ ለዳይሬክተሩ ነግሬ የሚደረገውን ያድርግ ብዬ አሰብኩ። ግን ደግሞ ይሄ ነገር በሌሎች መምህራን አፍ ያስገባኛል። ብዙ ወሬኛና ሐሜተኛ መምህራን አሉ። እንዲሁም የኔን ስም ማብጠልጠል ይወዳሉ። ይህንን ከጨመርኩላቸውማ ጭራሽ ለነሱ ይመቻቸዋል። በዝምታ አለፍኩት። ወደ ቤት ስሄድ ልጄ ህይወት ቀድማ ነበር ቤት የገባችው። ቁጭ ብላ ቴሌቪዥን እያየች ነበር። እኔ ወደ ውስጥ ስገባ ተነስታ ወደ መኝታ ክፍሏ ገባች። የኔን ፊት ለማየት እንኳን አትፈልግም። እኔም ተከትያት ገባው። ቆይ ምን አጥፍቼ ነው እንደዚህ የምትሆኝብኝ? ምን አደረግኩሽ? አልኳት። ህይወት ከኔ በላይ ተናደደች። አንቺ ራስ ወዳድ ሴት ነሽ። ብቻሽን መኖር ነው የሚያስደስትሽ። አባቴን አልፈልግም ያልሽው ብቻሽን በነጻነት ለመኖር ነው። ስለዚህ እኔም ነጻነትሽን አልነፍግሽም አለች። ለምን እንደዚህ ትያለሽ? አንቺ እኮ ህይወቴ ነሽ። የምኖረው ላንቺ ነው አልኳት። እሷ ግን ንግግሬን ከምንም አልቆጠረችውም። ለእኔ ብታስቢማ ከአባቴ ጋር አብሬ እንድኖር ታደርጊ ነበር አለች። ከዚህ በላይ ምንም ብላት እኔን አትረዳኝም። ስለዚህ ዝም ብሌ የተሻለ ነው። ከእሷ ክፍል ወጥቼ ልብስ ቀያይሬ ወደ ኩሽና ነው የገባሁት። ራት እየሰራ የማስበው ህይወት ስለተናገረቻቸው ነገሮች ነው። ከአባቷ ጋር ለመለያየታችን እኔን ብቻ ጥፋተኛ ማድረጉ አሳዘነኝ። አውቃለሁ ከአባቷ ጋር ጥሩ ቀረቤታ አላት፣ ግን ለምን እንደዚህ ልጠላኝ እንደቻለች አልገባኝም። ምናልባት እሱ ስለ እኔ መጥፎ ነገር እየነገራት ይሆን እንዴ ብዬ አሰብኩኝ። ልጄ እኔን እንድጠላኝ እያደረገ ከሆነ ከዚህ ሰውዬ ጋር ሌላ ጦርነት ነው የሚነሳው ማለት ደወልኩለት። በመጀመሪያ ጥሪ ነበር ስልኩን ያነሳው። እንዴት ነሽ ብሎ ሲጀምር እኔ ወደ ጉዳይ ነበር የገባሁት። ስለ ህይወት ጉዳይ የማናግር ነገር ስላለ ነገ ከስራ በኋላ ላገኝ እፈልጋለሁ አልኩት። እሱም በአንድ አፍ እሺ አለ። ከዛ በላይ ሌላ ዝባዝንኬ ማውራት አልፈለኩም። ስልኩን ዘጋሁት። ልጅነቴንና ጊዜን ቀምቶኛል። አሁን ግን ልጄን እንዲያሳጣኝ አልፈቅድለትም። ነግቶ በነጋታው ስራውዬ ስወጣ ከበረከት ጋር ወደ ተቀጣጠርንበት ቦታ ደረስኩ። በረከት ቀድሞኝ ነበር የደረሰው። ወደ ተቀመጠበት ሄድኩኝ። ተነስቶ ሰላም አለኝ። አቅፎ ሰላም ሊለኝ ፈልጎ ነበር፣ ግን እኔ ከሰላምታ ውጪ ሌላ ንክኪ እንዲኖረን አልፈለኩም። እንደ ሁልጊዜው ሽክ ብሎ አምሮበት ነው የመጣው። ገና ከስራ መውጣት ስለሆነ ይርብሻል፣ ስለዚህ ምግብ እንዘዝ አለ። እውነቱን ነው፣ እርቦኛል። ሲርበኝ ፊቴ ላይ ይታያል። እሱን ስላየ ነው ምግብ ለማዘዝ የፈለገው። እኔ ግን ከእሱ ጋር ቁጭ ብዬ መብላት አልፈልግም። የመጣሁት ስለ ልጃችን ለማውራት እንጂ ልበላ አይደለም አልኩት። አነጋገሬ ቁጣ የሞላበት ነው። ምናልባት ከራበሽ ብዬ ነው። መብላት ካልፈለግሽ አላስገደድሽም። የመጣሽበትን ንገሪኝ። ህይወት ምን ሆነች ብሎ ጠየቀኝ። ምንም አልሆነችም፣ ግን በአንተ ምክንያት እየጠላችኝ ነው። ሁልጊዜም እኔ ለአንተ ክፉ እንደሆንኩና ለመለያየታችን ምክንያት እኔ እንደሆንኩ ነው የምትናገረው። ልጄ ከቀን ወደ ቀን እየጠላችኝ ነው። ይህ የሆነው ደግሞ በአንተ ውሸቶች ምክንያት ነው። ለልጄ ስለ እኔ ክፉ ነገር ስለምትነግራት ነው የጠላችኝ አልኩት። በረከት በረዥሙ ተንፍሶ አስተውሎ አየኝ። እኔ ለልጄ ምንም ነገር አልነገርኳትም፣ ግን እሷ ብልህ ልጅ ስለሆነች ታስተውላለች በማለት ፈገግ አለ። እሱ ሊቀልድ እየሞከረ ነው። እኔ ደግሞ በዚህ ሰዓት ቀልድ መስማት አልፈልግም። አሁን ላይ አንቺና እኔ አብረን ሆነን ልጃችንን የማናሳድገው በአንቺ ድርቅና ምክንያት ነው። ይህንን መካድ አትችይም አለ። ይባስ ንዴቴ ባሰብኝ። ተዳፍኖ የተቀመጠውን ቁስሌን እየነካካው ነው። የኔና የበረከት ፍቅር በቀላሉ የሚሰበር አይመስልም ነበር፣ ግን አሁን ላይ እንክትክቱ ወጥቷል። ለዚህም እኔን ተጠያቂ እያደረገኝ ነው። የመጀመሪያ ፍቅሬ ነው።
ሁለታችንም ገና በልጅነታችን ነበር ፍቅር ውስጥ የገባነው። እኔን ያሳደገችኝ ታላቅ እህቴ ናት። እናታችን ልጅ እያለን ነበር የሞተችው። አባታችን እዛው ገጠር ሌላ ሚስት አግብቶ ልጆች ወልዷል። ከአባታችን ጋር ሆነ ከሱ ልጆች ጋር አንቀራረብም። እህቴ እናቴም አባቴም ሆና አሳደገችኝ። ትምህርቴን ጠንክሬ እንድማርና ሕይወቴ እንዲቀየር ብዙ ለፍታለች። ግን በመሃል በረከት ወደ ሕይወቴ ገባ። ከሱ ጋር ክንፍ ያለ ፍቅር ውስጥ ነበርን። ይሄ ነገር የሁለታችንም ቤተሰቦች ጋር ደረሰ። እሱም እኔም በማዕከላችን ምንም ነገር የለም ብለን ዋሸናቸው። ግን ግንኙነታችንን በድብቅ ቀጠልን። እህቴ ሁልጊዜ ማታ ማታ ትመክረኛለች። የእሷ ምክር ሰለቸኝ። ለወደፊት ሕይወትሽ መሰረቱን የምትይው አሁን ነው፣ ስለዚህ ለምታደርጊው ነገር ተጠንቀቂ ትለኛለች። በአንዱ ጆሮዬ ሰምቼ በሌላኛው አፈሰዋለሁ። ከነሱ ተደብቀን የቀጠልነው የፍቅር ግንኙነት ሕይወትን እንድናረግዝ አደረገኝ። ማርገዜን ሳውቅ በጣም ደንግጬና ፈርቼ ነበር። ግራ ተጋባው። ምን ማድረግ እንዳለብኝ አላውቅም። ለበረከት ስነግረው እሱም ደነገጠ። ሁለታችንም ተማሪዎች ነን። እናትም ሆነ አባት ለመሆን ዝግጁ አይደለንም። በጣም ስለተጨነቁ ለእህቴ ነገርኳት። እህቴ ስትሰማ ትገለኛለች ብዬ ፈርቼ ነበር፣ ግን ምንም አላለችም። ቀድማ ብዙ ነገር ነግራኛለች። ሕይወቴን በተሳሳተ አቅጣጫ እንዳልመራ አስጠንቅቃኝ ነበር። እና ምን ወሰንሽ? ልትወልጁ ነው ወይስ ምን ልታደርጊ ነው ብላ ጠየቀችኝ። እኔም እሷን ያማከርኩት ምን ማድረግ እንዳለብኝ እንድታማክረኝ ነበር። እሷ ግን እኔን መልሳ ጠየቀችኝ። በእኔ ቦታ ብትሆኚ ምን ታደርጊያለሽ ብዬ ጠየቅኳት። የእህቴ አስተያየት ከመግደል አይተናነስም። በእነዛ ትላልቅ አይኖቿ አየችኝ። በአንቺ ቦታ መሆን አልችልም። እኔ በጣም ብልህና ጠንቃቃ ሴት ነኝ። የወደፊት ሕይወቴን የሚያበላሽ ነገር አላደርግም አለች። እባክሽ የሆነ ነገር በይኝ አልኳት። እሷም ያለምንም ፍርሃት ጽንሱን አቋርጪው አለችኝ። የእህቴ ፈጣን ውሳኔ አስፈራኝ። እሺ መጀመሪያ በረከትን ላማክረው ስላት በጣም ተናደደች። እና ለምንድን ነው እኔን ያማከርሽኝ? በእርግጠኝነት እንድትወልጁ ነው የሚፈልገው። ምክንያቱም እሱ ላይ ምንም አይነት ችግር አይፈጥርበትም። እሱ የልጅ ተወለደም አልተወለደም ትምህርቱን ይቀጥላል። አንቺ ግን ማቋረጥሽ አይቀርም። ከዛ በኋላ ሙሉ ለሙሉ ሕይወትሽ ይቀየራል። ህልምሽ ላይ ትኩረት አታደርጊም። የራስሽን ዓላማ ትተሽ ልጅ ስታሳድጊ ትኖሪያለሽ። ስለዚህ እሱን ማማከርሽን ትተሽ እኔ የምልሽን ታደርጊያለሽ በማለት ቀጭን ትዕዛዝ ሰጠችኝ። እኔ ግን እሷን አልሰማሁም። ወደ በረከት በመሄድ ምን እናደርግ ብዬ አማከርኩት። እሱም ከቤተሰቦቹ ጋር ተማክሮ ነበር የመጣው። ልጃችን ይወለዳል፣ ከቻልን አብረን እናሳድገዋለን፣ ካልሆነ ግን የኔ ቤተሰቦች ያሳድጉታል አለ። በንግግሩ አዘንኩ። ለምንድነው አንተና እኔ አብረን ሆነን ልጃችንን የማናሳድገው አልኩት። እሱም ደስ ይለኛል፣ ስለዚህ ከዚህ በኋላ እህትሽ የምትልሽን አትስሚ አለኝ። የእህቴን ንግግር ሳልሰማ እሱን መስማት ጀመርኩ። ጭራሽ እሱን አትናገሪው እያልኩኝ ከእሷ ጋር እጣላለሁ። የበረከት ቤተሰቦች ለእኔ የሚያሳዩኝ ንቀት እህቴን ያናድዳታል። እኔ እሷ እንደምትለው እነሱ የሚያደርጉት ነገር አይታየኝም። ጥሩና የተከበሩ ሰዎች ናቸው። ንቀት ያለብሽ አንቺ ነሽ በማለት ከእሷ ጋር ተጣልቼ ከቤት ወጣው። እኔ ያሰብኩት በረከት ወደ ቤተሰቦቹ ቤት ይዞኝ ይሄዳል ብዬ ነበር፣ ግን እንደዛ አላደረገም። እነሱም እኔን ለመቀበል ዝግጁ አልነበሩም። ቤት ተከራይተን እሱና እኔ አብረን መኖር ጀመርን። እሱ ትምህርቱን ቀጥሏል፣ እኔ ግን አቋረጥኩኝ። የእሱ ቤተሰቦች በሚሰጡን ጥቂት ገንዘብ ነበር የምንኖረው። ቤት ውስጥ የሚበላ ከሌለ እሱ ወደ እናቱ ቤት ሂዶ ይበላል። እኔ ግን በረሃብ እየተቆራመጥኩ ተኛለሁ። ወደ እህቴ ቤት ብሄድ በሯን እንደማትዘጋብኝ ያውቃለሁ። ግን ደግሞ እንደዛ ተናግሪያት አሁን ራበኝ ብዬ መሄድ አሳፈረኝ። በእኔ እጅግ ተናዳለች። ከዚህ በኋላ እህት የለኝም ብላ ምላ ተገዝታለች። ስወልድም አልመጣችም። ከሆስፒታል ስወጣ የበረከት ቤተሰቦች ወደ ቤታቸው ወስደው ያርሱኛል ብዬ ነበር፣ ግን እንደዛ አላደረጉም። እናቱ ለ3 ቀን ብቻ ቆይታ ሄደች። አባቱና እህቱ አንድ ቀን መጥተው ነው ያዩኝ። የእነሱ ሲሆን እኔን ያበሳጨኝ የበረከት ሁኔታ ነው። ችላ እያለኝና ፍቅሩም እየቀነሰ ነበር። በጣም እየፈራው ስለነበር ለምንድነው እንደራከኝ የሚሰማኝ ብዬ ጠየቅኩት። እሱም ምናልባት የእውነት ልባችን እየተራራቀ ይሆናል ብሎ አባሰብኝ። እኔና በረከት በይፋ ጋብቻ ባንፈጽምም አብረን እየኖርን ነበር።
አንድ ቤት ውስጥ እንኖራለን፣ ግን ደግሞ ቤታችን ሰላም የለውም። እሱ ትምህርቱን ቀጥሏል። ቤተሰቦቹ ኮሌጅ እንዲማር እየከፈሉለት ነው። እኔን የሚረዳኝ ቤተሰቦቹ በሚሰጡት ገንዘብ ነው። እኔ ደግሞ ቤት ቁጭ ብዬ ልጄን እያሳደግኩ ነው። ሕይወት እንዳሁኑ ነጭናጫና ረባሽ አልነበረችም። ጸባይ ያላት፣ ፈገግ ስትል ልብን የምታሞቅ ልጅ ነበረች። እሱ ከቤተሰቦቹ ጋር የፈለገውን እያደረገ፣ እኔ ግን ከእህቴ ጋር ተቆራርጬ ቀረው። እሷም በእኔ ተስፋ ቆርጣለች። ሕይወት አደገች። የኔና የበረከት ግንኙነትም ውሉ ያለየለት ግንኙነት ነበር። ተምሮ ተመረቀ። ልጃችንም አድጋ ትምህርት ቤት ገባች። እሷ ትምህርት ቤት ስገባ እኔም ትምህርቴን ጨርሼ ስራ ለመጀመር አሰብኩ። ግን በረከት ሊያግዘኝ አልቻለም። ተመርቆ ስራ ከያዘ በኋላ እኔና ልጄን ትቶን ከቤተሰቦቹ ጋር መኖር ጀመረ። በዚህ በጣም ተናደድኩ። ልጁን ለማየት ሲመጣ እናገረው ነበር። አንዳንዴም ከቤት ይወጣ ብዬ አባረረዋለሁ። ልጄ ይህንን እያየች ነበር አባቷ ጥፋት እንደሌለበትና ጥፋተኛዋ እኔ ብቻ እንደሆንኩኝ የተረዳችው። በዚህም ምክንያት ከኛ መራቅ ጀመረ። ያኔ ሁሉም ነገር ጨለመብኝ። ትምህርቴን መማር ስለምፈልግ ለእርዳታ ወደ እህቴ ሄድኩኝ። እህቴ ፊት አልነሳችኝም። ወደ እኔ ለመመለስ ይህንን ያክል ጊዜ መፍጀት አልነበረብሽም፣ ጊዜሽን በከንቱ ማባከንሽ ያናድደኛል አለችኝ። እኔና ልጄ ከእህቴ ጋር መኖር ጀመረን። እህቴ ባልም ሆነ ልጅ የላትም። ከሕይወት ጋር የእናትና የልጅ አክል ተግባቡ። እኔም ትምህርቴን ጨርሼ መምህራን ማሰልጠኛ ኮሌጅ ገባው። ያኔ ነበር ከባድ ነገር የገጠመኝ። እህቴ የካንሰር ህመምተኛ እንደሆነችና የ1 ዓመት ዕድሜ እንዳላት ተነገረኝ። ከባድ ሐዘን ነበር። እሷ ግን ምንም አልመሰላትም። ሕይወት ለሁሉም ሰው ተመሳሳይ ዕድል አትሰጥም። የኔ ዕድል በቃ ይሄ ነው፣ ምንም የሚያሳዝንና የሚያስከፋ ነገር የለውም አለች። ብርታቷ ይገርመኛል። እኔ የዚህ አይነት ዜና ቢነገረኝ ምን እንደምሆን አላውቅም አልኳት። እሷም ፈገግ ብላ ምንም አታደርጊም፣ ሰምተሽ መቀበል ብቻ ነው፣ ምክንያቱም ከሱ ትዕዛዝ ማምለጥ አትችይም አለች። እህቴ ሕይወቷ እስከሚያልፍ ድረስ ደስተኛ ነበረች። ሕይወቷ ሲያልፍ ከባድ ነበር። እንደዛ ቀን አዝኜና ተሰብሬ አላውቅም። ሐዘኑ ከባድ ነበር። ልጄ ሕይወትን ብትሆን ከእናት በላይ የምትንከባከባት አክስቷን በማጣቷ እጅግ አዝና ነበር። እህቴ ለእኔ ሁሉ ነገሬ ነበረች፣ ግን በጊዜ ጥላኝ ሄደች። የምትኖርበት የቀበሌ ቤት ለኛ ሆነ። ከዛ ጊዜ ጀምሮ ጠንካራ ለመሆን ወሰንኩ። እየሰራው ትምህርቴን ለመጨረስ ግድ ሆነብኝ። በዚህ መሃል በረከት ተመልሶ ወደ እኔ መጣ። ይቅርታ ጠየቀኝ። አብረን ሆነን ፍቅራችንን እናድስ፣ ልጃችንን በፍቅር እናሳድግ ሲለኝ ልቤንም ቤቴንም ከፈትኩለት። በዚህ እኔ ብቻ ሳልሆን ልጄም ደስተኛ ሆነች። ከበረከት ጋር ፍቅራችንን አደስን። እሱ ጥሩ የሚባል ስራ አለው፣ እኔም በትርፍ ሰዓቴ እሰራለሁ። ደስተኞች ሆነን። የእሱ ቤተሰቦች ግን ደስ አላላቸውም። ልጅህን ይዘህ ወደ ቤት ተመለስ አሉት። እሱ ግን ድጋሚ ጥሎኝ አልሄደም፣ አብሮኝ መኖሩን ቀጠለ። እነሱ ልጃቸው እንዲያገባላቸው የፈለጉት ሴት ፍጹም ከኔ የተለየች ናት። በሀብት ከእነሱ ጋር የምትመጣጠን ቆንጆና ጥሩ ስራ ያላት ሴት ይፈልጋሉ። ጭራሽ ከሴት ጋር ያስተዋውቁታል። እሱ ግን ሩጦ የኔ እቅፍ ውስጥ ነው የሚገባው። በቤተሰቦቹ ብዙ ግፊት ቢደርስበትም እነሱን ተቋቁሞ ከኔ ጋር በፍቅር እየኖረ ነበር። ግን በዚህ መሃል ቤተሰቦቹ ሳምራይት የምትባል ሴት ወደ ሕይወቱ አስገቧት። ሳምራይት የአባቱ የልብ ጓደኛ ልጅ ናት። ለዓመታት ከሀገር ውጭ ነበረች። ወደ ሀገሯ ስትገባ ከበረከት ጋር የሚያገናኛትን ስራ እንድትጀምር አደረጓት። ከዛ ጊዜ ጀምሮ እሷ ሕይወቱ ውስጥ ገባች። የኔንም የልጄንም ጊዜና ፍቅር ቀማችን። እኔም ስለምናደድ በገባ በወጣ ቁጥር መጨቃጨቅ ጀመርኩ። ሕይወት አባቴን ያለምንም ምክንያት እየጨቀጨቅሽው ነው ትለኛለች። እውነቱን የማውቀው እኔ ነኝ። አባትሽ ከሌላ ሴት ጋር እየተላመደ ነው ብዬ መናገር አልችልም። ትምህርት ጨርሼ የመንግስት ትምህርት ቤት ውስጥ ማስተማር ጀመርኩ። ይሄ ነገር ለእኔ ትልቅ ደስታ ነው። በዚህ ሰዓት እህቴ ብትኖርና ይህንን ማሳካቴን ብታይ ብዬ ተመኘው። ይህንን ደስታ ለማክበር አሰብኩ። ዛሬ በረከት ሲመጣ አልጨቃጨቅም። እንደውም ከዚህ በኋላ ጸባይን አስተካክላለሁ። በመካከላችን ያለውን አለመግባባት ተረጋግተን እንድንፈታው አደርጋለሁ ብዬ ለራት መዘጋጀት ጀመርኩ። ድንገት እናቱ ወደ ቤት መጣች።
እናቱም ሆነች አባቱ ሰውን የሚንቁና ራሳቸውን ከፍ አድርገው የሚያዩ ናቸው። ቤት ገብታ ስትቀመጥ ቤቱን የምታይበት መንገድ ያናድዳል። ግን የበረከት እናት ስለሆነች ማክበር ግዴታዬ ነው። ልጄ እዚህ ቤት እንዲኖር አስገደድሽው አይደል በማለት በነገር ወጋችኝ። ከእናንተ ነገር ከሚጎነጎንበት ትልቅ ቤት የተሻለ ይሄ ቤት ሰው ይሸታል አልኳት። የልጄን ሕይወት አበላሽተሽዋል። አንቺ ማለት የማትለቂ ሙጫ ነሽ። ከዚህ በላይ ግን አልታገስሽም። ልጄን ትለቂዋለሽ፣ ካልሆነ እኔ የማደርገውን አደርጋለሁ አለች። ሴትዮዋ ምንም ልታደርግ ትችላለች፣ ምክንያቱም በጣም ኃይለኛና ተንኮለኛ ሴት ናት። የልጅ ልጄን እፈልጋታለሁ አለች። በልጄ ቀልድ የለም፣ እሞታለሁ እንጂ ልጄን ልሰጣት አልችልም። በልጄ ቀልድ የለም፣ እሞታለሁ እንጂ ልጄን ልሰጣችሁ አልችልም አልኳት። ልጅሽን እንዳታጪ ከፈለግሽ ከእኔ ልጅ ራቂ። አሁን ለሱ የምትሆን ሴት ወደ ሕይወቱ ገብታለች። ስለዚህ ጥሩ ሕይወት ይኑርበት ብላ ተናግራ ሄደች። የበረከት እናት ልጄ እንዳታሳጣኝ ፈርቻለሁ። በተጨማሪም ሳምሪ ወደ በረከት እየቀረበች እንደሆነ መስማት ያስጨንቆኛል። ደስታዬ ጠፋ። ለራት ያሰብኩትን የሥራዬ ደስ ተውኩት። ባዘጋጅም በረከት በጊዜ መምጣት አይችልም ነበር። የሥራ ራት አለብኝ አለኝ። ግን የሥራ ራት እንዳልሆነ በነጋታው አውቄያለሁ። ያመሸው ከሳምራዊት ጋር ነው። ከእሷ ጋር ማምሸቱ ሳያንስ የሥራ ምሽት ነበር ብሎ አሸኝ። በዚህ በጣም ተናደድኩ። እንዲያውም ከዚህ በኋላ አብረን መሆን አንችልም አልኩት። ይህንን ስናገር ሕይወት እየሰማችኝ ነበር። በሰዓቱ እሱም ብዙም አልተጫነኝም። ለምን ብሎ እንኳን አልጠየቀኝም። የምትፈልጊው ከሆነ ከአንቺ ርቃለሁ ብሎ ወጥቶ ሄደ። ከዛ በኋላ ሕይወት ጠምዳ ያዘችኝ። አባቴን ያልፈለግሽው አንቺ ነሽ፣ ሌላ ወንድ ስለምትፈልጊ ነው ብላ ጭራሽ የማይገናኝ ነገር አሰበች። ከቤት ከወጣ በኋላ ወደ ቤተሰቦቹ ቤት ሄደ። ሕይወት ማልቀስና መረበሽ ጀመረች። ምግብም አልበላም አለች። ይህኔ ወደ በረከት ሂጄ ይቅርታ ለመጠየቅ አሰብኩ። ይህንን የማደርገው ለልጄ ስላሰብኩ ነው። ግን ከሳምራዊት ጋር የፍቅር ግንኙነት እንደጀመረ ሰማው። ተስፋ ቆረጥኩ። ከመጀመሪያውም ለእኔ ፍቅር አልነበረውም። ስለዚህ ድጋሚ ሕይወቱን መበጥበጥ የለብኝም ብዬ አሰብኩኝ። ልጄ አባቷ ከዚህ በኋላ ከእኔ ጋር መኖር እንደማይችል አሳመንኳት። እየጠላችኝም ቢሆን ከእኔ ጋር መኖሯን ቀጠለች። እሱም አልፎ አልፎ እየመጣ ይጠይቃታል። እኔን ሊያናግረኝ ሲሞክር ፊት አልሰጠውም። ስራዬን እየሰራው ልጄ ጥሩ ትምህርት ቤት እንድትማር ማድረግ ጀመርኩ። አንድ ቀን ቴክስት ተላከልኝ። ስለ ልጃችን ማውራት ስላለብን አሁን ቶሎ ብለሽ ወደ ቢሮ ነይ የሚል ቴክስት ተላከልኝ። እኔም የልጄ ጉዳይ ስለሆነ በፍጥነት ሄድኩኝ። ስለ እሷ ምን ሰምቶ ይሆን ብዬ ወደ ቢሮ ገባው። ስገባ በረከት የለም። የእሱ ወንበር ላይ አንዲት ሴት ተቀምጣለች። አለባበሷና ሁኔታዋ የኑሮ ደረጃዋን ይናገራል። ስታየኝ ተነስታ ቆመች። ፊት ለፊቴ ቆማ ከላይ እስከ ታች ነበር ያየችኝ። አለባበሴ ከእሷ ያነሰ ስለነበር ተገረመች። በረከት ካንቺ ነው ልጅ የወለደው አለችኝ። በዝምታ አየኋት። ከእናቱ ጋር የምትመሳሰል ሴት ናት። ማንነቷን መገመት አልከበደኝም። ሳምራዊት ነሽ አይደል ብዬ ጠየኳት። እሷም መሆኗን አረጋገጠችልኝ። እዚህ እንድትመጪ በበረከት ስልክ መልእክት የላኩልሽ እኔ ነኝ። አንቺና እኔ ማውራት አለብን አለችኝ። ውስጤ በቅናት እየነደደ ነው፣ ግን እሷ እንድታውቅብኝ አልፈለኩም። ምንድነው የምናወራው በማለት ጠየኳት። ከዚህ በኋላ ከበረከት ጋር የሚያቀራርብሽ ነገር እንዲኖር አልፈልግም። ስለዚህ ሕይወትን በራሽ ፍቃድ ትሰጪናለሽ አለችኝ። ይሄ ድፍረት የተሞላበት ንግግሯ ይበልጥ አበሳጨኝ። እንዴት ነው አምጬ የወለድኳትን ልጄን ላንቺ የምሰጥሽ አልኳት። እሷም ወደ እኔ ቀረብ ብላ ምክንያቱም አንቺ ለልጅሽ የተሟላ ሕይወት ልትሰጫት አልቻልሽም። አንቺ ለእናትነት ብቁ አይደለሽም አለችኝ። ንዴት ሰውነቴን ሲቆጣጠረኝ ይታወቀኛል። ወደ ኋላ ገፋኋት። ይህኔ ለመውደቅ ተንገዳገደች። ገፍቻት ለመውጣት ወደ በሩ ስራመድ በጩኸት ቢሮውን አደባለቀችው። ደንግጬ ዞር ስል መሬት ላይ ተዘርግታ ተኝታለች። ምንም ሳልላት ወጣው። ወዲያው በረከት ከሌላኛው ቢሮ ሲወጣ ፊት ለፊት ተገጣጠምን። ሳይኝ ደንግጧል። ግን ሳምራዊት እየጮኸች ስለነበር እኔን ለማናገር ጊዜ አልነበረውም። አልፎኝ ሄደ።
ከቢሮ ወጥቼ ወደ ቤት ሄድኩኝ። አመሻሽ ላይ በረከት እሳት ለብሶ እሳት ጎርሶ ወደ እኔ መጣ። ልጄን እያስጠናው ነበር። በሩን በርግዶ ሲገባ ሁለታችንም በድንጋጤ ከተቀመጥንበት ተነስተን ቆምን። እንደዚህ ክፉ መሆንሽን አላቅም ነበር። እንዴት ልጄን ትገይብኛለሽ? አለ ሲቃና ንዴት ጉሮሮውን እያነቀው። ልጄን ሲል ዞር ብዬ ህይወትን አየኋት። ልጃችን እኮ ምንም አልሆነችም። ምን ሆነ ነው አልኩት። ቅድም ቢሮ ድረስ የመጣሽው ሳምሪ እንዳረገዘች ስለሰማሽ ነበር። መተሽ ገፍትረሽ በመጣል ጽንሱ እንዲጎዳ አደረግሽው። ይሄው ልጄን አጣው። ለልጄ ወንድም ወይም እህት ይኖራታል ብዬ ተደስቼ ነበር አለ። ስለምን ጽንስ ነው የምታወራው? እንደ ጸነሰች የማውቀው ነገር የለም። ደግሞም አልጣልኳትም። እቺ ሴት እኔ እናንተን ለማራራቅ ያሴረችው ሴራ ነው አልኩት። እሱ ግን እኔን ማመን አልፈለገም። ድጋሚ ዓይንሽን ማየት አልፈልግም፣ ወደ ህይወቴ እንዳትገቢ ብሎ ከቤት ወጥቶ ሄደ። በጣም ነበር የከፋኝ። በረከትን ካወቅኩት ጊዜ ጀምሮ ምንም ያክል ብንጣላ እንደዚህ ተናግሮኝና አዝኖብኝ አያውቅም። ድጋሚ ተመልሶ ወደ እኔ እንደማይመጣ አረጋገጥኩ። እሱ ከመውጣቱ በጥያቄ የተሞሉት የልጅ ዓይኖች እኔ ላይ አረፉ። እማዬ ወንድም ወይም እህት ሊኖረኝ ነበር፣ ግን ለምን እንደዛ አደረግሽ አለችኝ። በልጅ አንደበት የዚህ አይነት ጥያቄ ሲቀርብልኝ በጣም ደነገጥኩ። እኔ ምንም እንዳላደረግኩ አውቃለሁ፣ ግን ደግሞ አሁን በዚህ ሁኔታ አዝና ስትጠይቀኝ ያደረግኩት ያክል ተሰማኝ። በዝምታ አስተውዬ አየኋት። እንደ ሌላው ጊዜ ተናዳ አልጮኸችብኝም። በዝምታ ደብተሯን ይዛ ወደ ክፍሏ ገባች። ገፍቼ ጥያታለሁ እንዴ በማለት ራሴን ጠየቅኩት። ምንም ነገር